ህይወት ፈተና ነው። ፈተና ካልታለፈ ደግሞ ትልቅ ደረጃ መድረስ አይቻልም። ፈተና ማለፍ ግዴታ ነው። አለዛ ወርቆ መቅረት ነው። ሰዎች ይፈተናሉ። ለምን የሚፈለጉት ትልቅ ቦታ ሊያደርሳቸው ሲፈልግ ተፈትኖ የሚያልፉት። ተፈትኖ ያልመጣ ህዝብ ለታላቁ ነገር አይበቃም፣ ለታሪክ አይሰራም። ምን ነው ሁሉን አልፎ ተፈትኖ ሲያልፍ ነው። ነብዩ ላይ ዩሱፍ አለይሂ ከልጅነቱ ጀምሮ ተፈተነ። መጨረሻ ላይ ትልቅ ስልጣን ኮርቻ ላይ ሲወጣ አልባለግም። ተፈትኖ ማለፍ አለ። ተፈተና ሲባል ትምህርት ቤት ፈተና ነው፣ የህይወት ፈተና፣ ረሃብ ፈተና፣ ሁሉ ነገር ችግር ፈተና፣ ፍርሃት ፈተና ነው። ያ ሁሉ ማለፍ አለበት። ያንን ያላለፈ ትልቅ ደረጃ አይደርስም። ነብዩ ላይ ዩሱፍ አለይሂ ሰላም በወረዱበት ጉድጓድ ጥልቀት ልክ የወጡበት ዙፋን ነው። አዎ በጣም የሚደንቅ ነገር። እዛ ዙፋን ላይ ተወጡ በኋላ እኮ ታዲያ የፍትህ ሰው ነው ኃላፊነቱ። እንደውም ያ ቦታ ይሰጠኛሉ አሉ እኮ ተፈትኖ ያላለፈ እዛ ቦታ ከሆነ ለልጆቹ ለዘመዶቹ ነው ለወገኖቹ ነው። ከባድ ቦታ ነበረ። እሳቸው ግን እዛ ላይ ሆነው ለሁሉም አሰቡ፣ ለሁሉም ተጨነቁ። ያው ምሳ በልተው ራት አይደጉም ነበር ይባላል። ህዝብ እየተራበ በሚል 7 ዓመት ዩሱፍ ተፈተነ። ባለበት ቦታ ሽልማት አገኘ። አዩሃ ሲዲቁ ከመባል ይበልጥብናል። እውነተኛው ዩሱፍ እስር ቤት እኮ ነው ይሄን ስም የተጠራሉ። አዩሃ ሲዲቁ የተባለው እስር ቤት እኮ ነው። እንደገና ደግሞ እና ነራከ ሚነል ሙህሲኒን ተባለ። በጎ አድራጊ ምን የታመመ ይጠይቅ ነበር፣ የተጣላ ያስታርቅ ነበር፣ አብሽሩ አይዟችሁ ነበር። በዚህ ነው አብልቶ አጠጥቶ አይደለም፣ በደግነቱ ነው። እና ነራከ ሚነል ሙህሲኒን ነው። ሁሉም ሰው ወደደው። እንዴት መኖር እንደሚቻል ሳይቶናል። ከሙሽሪኮችም ጋር ይኖር ነበር። አርባብ ሙተፈሪቁነ አሚላሁል ዋሂዱል ቀሃር አለ። የተለያየ ጣዖት አምልኮት ይሻላል ወይንስ አንድ አምላክ ማምለክ ይሻላል? ዲዕዋም እንዴት እንደሆነ አሳይቷል። ስለ ተውሂድ አሳይቷል። ስለ ሽርክ ምንነት እዛው ባለበት በእስር ቤቱ ነው። ለአንድ ዲያኢ የተመቻቸ ወንበር አያስፈልግም። ለዲዕዋ አህል ከሆነ ባለበት ዲዕዋ ያልተፈተነ ሰው አይሆንም። ለምንም ነገር አይበቃም። ተወቀሳ ተውርዴት አይደለም። ያልተፈተነ ሰው መሞከር አለበት። ተፈትኖ ማለፍ አለበት። እና በአንድ ወቅት ምሳሌያዊ ንግግር ነው። ሰው በምሳሌ ነገሩት ይገባዋልና ውሃ ዘይትን ከስሰው ይባላል። ከሳሽ ማን ነው? ከሳሽ ውሃ ነው። ዘይትን ከስሰው ውሃ ላይ ሲጨምረው ዘይቱን ተላይ የሚሆነው ማለት ነው። ዘይት ከላይ ይሆናል። ዘይቱን ተታች አድርገህ ሰው አብጭም ይገለበጣል። ስቲል አሁንም አሁን ተላይ የሚሆነው ማለት ነው። ዘይት ተላይ ይሆን አስቸገርና አታፍርም? ሸምለህም እንደ ሸምለስ ነው ምን ነው እኔው አሳድጌ እኔው አስተምሬህ የሚባል ነገር አለ አይደል? ለዛ ብቻ በደው ተሰርተ ሳሊጡም ንጉም በኔ ነው በቀለው። ሱብሃንአላህ ዘይት ነው የቅባት እህል አይደል? ዘይት የሚሆነው ሳሊጡም ንጉም በኔ በቅለህ በኔ አርገህ በኔ አብበህ በኔ አፍርተህ በኔ ልፋት እኮ ነው ዘይት ደረሰ። አታፍርም እንዴ? እንዴት በላይ ላይ ትጨፍራለህ? ትገለብጠኛለህ አለው። መልሱ ምን ሆነ? ተዛ ይረጋጉ አቶ ውሃ ተፈትኜ ነው አለ። ምንድነው የተፈጠቀው? ተሰጥቼ ተወቅቼ ተፈጭቼ ተጨምቄ ነው ለዚህ ደረስኩት። እጣይ ላይ አሰጡኝ አለ። ከዛም ወቀጡኝ። ከፈተና በኋላ ፈተና አልፌ ነው። አንተ ዝም ብለህ ትነጉዳለህ እንጂ እኮ አልተፈተንክም ማለት ነው። ሱብሃንአላህ መፍሰስ ብቻ ነው። የሚገርም ነው። እኔ ተፈትኜ ነው አለ። በጣም ለህይወት ትምህርት የሚሆን ነው። ውሃና ዘይት የሚደንቅ ነው። ተቀጥቅጬ ተወቅጬ ነው አለ። ተጨምቄ ነው አለ። ተሰጥቼ በጣም ላይ ሱብሃንአላህ። ያልተፈተነ ሰው ለምንም አይሆን። ትዳርም ፈተና ነው፣ ህይወትም ፈተና ነው።